አሊባባና አርባዎቹ ሌቦች። አንድ ጊዜ በፋርስ ከተማ ውስጥ ሁለት ወንዶች ልጆች የነበሩት የምንጣፍ ነጋዴ ይኖር ነበር። አንደኛው ቃሲም፣ ሌላኛው አሊባባ ይባላሉ። አባታቸው ከሞተ በኋላ ስግብግብ የሆነው ቃሲም የአባቱን ንግድ ተረከበ። የዋህ የሆነውን አሊባባንም አታለለው። ቃሲም ሀብታም ሴት አገባ። አሊባባም ሚስቱና ልጆቹን ማስተዳደር ነበረበት። እንጨት እየቆረጠና እየሸጠ ኑሮውን ይመራ ነበር። አንድ ቀን አሊባባ በጫካ ውስጥ እንጨት እየሰበሰበ ነበር። በድንገት ብዙ የፈረስ ድምፅ የሰማው። ፈርቶ ስለነበር ከዛፍ ጀርባ ተደበቀ። 40 ሰዎች በፈረስ ላይ ሆነው ከረጢት ተሸክመው ተራራው ግርጌ ካለው ትልቅ ድንጋይ አጠገብ ቆሙ። ወገባቸው ላይ ሰይፍና ጩቤ ነበራቸው። እነዚህ የሌቦች ቡድን መሆን አለባቸው። በጫካ ውስጥ ምን እያደረጉ ነው ሲል አሰበ። ከሌቦቹ አንዱ መሪያቸው የሚመስለው ከድንጋዩ ፊት ለፊት መጣ። ሴሰሚ ክፈት! ሴሰሚ ክፈት! አሊባባ አይኖቹን ማመን አልቻለም። ዋው! ድንጋዩ ወደ ጨለማ ዋሻ መግቢያ በር ነበር። ሌቦቹ ወደ ዋሻ ውስጥ ገቡ። እናም በሩ ከኋላቸው ተዘጋ። አሊባባም ደነገጠ። በፍርሃት አንድም ሰውነቱን ማንቀሳቀስ አልቻለም። ከጥቂት ጊዜ በኋላ በሩ እንደገና ተከፈተና ሌቦቹ ወጡ። ባዶ እጃቸውን። ከረጢቶቻቸውን በዋሻ ውስጥ ትተው ነበር። ሌቦቹ በፈረሶቻቸው ላይ ተቀምጠው ከጫካው ጠፉ። ኦ፣ ይህ ለሀብቱ መደበቂያቸው መሆን አለበት ሲል አሰበ። አሊባባ ወደ ዋሻው ከመግባት መቆጠብ አልቻለም። ከድንጋዩ ፊት ለፊት ቆሞ ጮኸ። ሴሰሚ ክፈት! ሴሰሚ ክፈት! በሩ እንደ በፊቱ ተከፈተ። አሊባባ ወደ ዋሻው ገባ። ዋው! ብዙ የወርቅ፣ የብር፣ የከበሩ ዕቃዎች፣ የአልማዝ፣ የሩቢና የሌሎችም ብዙ ነገሮች ነበሩ። አሊባባ በሕይወቱ አይቶት የማያውቀውን ያክል። አሊባባ አይኖቹን ባለማመን አሻሸ። ግን ሁሉም እዛው መሬት ላይ ተኝቶ ነበር። ጥቂት ሳንቲሞችን ወስዳለሁ፣ ሌቦቹ እንኳን አያስተውሉት። አሊባባ አንድ ከረጢት ሙሉ ሳንቲም ሞልቶ ወደ ቤቱ ተመለሰ። ያገኘሁትን ተመልከች! አሊባባ የወርቅ ሳንቲሞቹን ከረጢት በሚስቱ ፊት ለፊት ባዶ አደረገ። ብዙ ወርቅ በማየቷ ተገረመች። እነዚህን ሳንቲሞች ሰርቀሃል? ረጅም ነው ታሪኩ። ምንም አልሰረኩም፣ አስቀድሞ ተሰርቆ ነበር። እነዚህን መጀመሪያ ቆጥራለሁ። አይ፣ ብዙዎቹን ሳንቲሞች መቁጠር አንችልም። ወደ ወንድሜ ቤት ሂጂና መመዘኛ አምጪ። የአሊባባ ሚስት በፍጥነት ወደ አማቷ ቤት ሮጠች። ውዴ፣ ለዛሬ ማታ መመዘኛ ስጪኝ፣ ነገ ጠዋት እመልሳለሁ። በሱ ምን ትመዝኛለሽ? ምንም ጥቂት እህል ብቻ። የቃሲም ሚስት ተንኮለኛ ሴት ነበረች። አሊባባ የሚመዝነው ብዙ እህል ሊኖረው እንደማይችል አሰበች። ስለዚህ ከሚዛኑ በታች ሰም ለጥፋ ለአሊባባ ሚስት ሰጠቻት። የአሊባባ ሚስት የወርቅ ሳንቲሞቹን መዘነችና በብዛቱ በጣም ተደሰተች። ሀብታም ሆነናል፣ የምንፈልገውን ሁሉ መግዛት እንችላለን። በቅርቡ አይደለም፣ ሁሉም ሰው ይጠረጥረናል። ሚስጥራችንንም ማንም እንዲያውቅ መፍቀድ አንችልም። የአሊባባ ሚስት ዝም የማለት ሁኔታውን ተቀበለች። ነገር ግን በሁለተኛው ቀን የቃሲም ሚስት በሚዛኑ ላይ የተጣበቀውን ሳንቲም በማየት ሚስጥራቸውን አወቀች። ወዲያውኑ ቃሲምን ስለ ወንድሙ ሀብት አሳወቀችው። ምን? አሊባባ የወርቅ ሳንቲሞች አሉት? ከየት አገኛቸው? ማወቅ አለብኝ። ቃሲም በጣም ቀናተኛ ሆነና መተኛት አልቻለም። ወዲያውኑ ወደ አሊባባ ቤት ሄደ። አሊ፣ እንዴት ነህ ወንድሜ? እዚህ የመጣሁት ልጠይቅህ ነው። ምንም ነገር ከፈለክ በፍጹም አትፍራ። የምትፈልገውን ሁሉ ጠይቅ። ታላቅ ወንድምህ
ሁል ጊዜ ላንተ እዚያ አለ። ኦ ወንድሜ፣ ስለኔም እንደምትጨነቅ ደስ ብሎኛል። ግን አሁን በቂ ሀብት አግኝቻለሁ። ሌላ ምንም አያስፈልገኝም። ሀብት? ስለሱ ንገረኛ። የዋህ የሆነው አሊባባ እውነቱን በሆዱ መያዝ አልቻለም። እናም ስለ ሌቦቹና ስለ ዋሻው ሁሉንም ነገር ለቃሲም ነገረው። በጣም ጥሩ ነው። ነገ እዚያ ሄዳለሁ። ከሁሉ በላይ ገንዘብህ የኔ ኃላፊነት ነው። እሱን መንከባከብ አለብኝ። አረ ዋሻውን ለመክፈት የይለፍ ቃሉ ምንድነው? ሴሰሚ ክፈት፣ ሴሰሚ ክፈት፣ ሴሰሚ ክፈት። ያንን አስታውሳለሁ። በማግስቱ ጠዋትም ቃሲም ወርቁን ለመሸከም ከ4 ጠንካራ በቅሎዎች ጋር ከቤቱ ወጣ። ከሀብታሞች ሁሉ የበለጠ ሀብታም ሆናለሁ እያለ ወደ ዋሻው አቀና። ወደ ዋሻውም ሲደርስ ጮኸና ሴሰሚ ክፈት። በሩ ተከፈተና ከኋላው ተዘጋ። አስገራሚ፣ የማይታመን በጣም ብዙ ወርቅ፣ በጣም ብዙ የከበሩ ድንጋዮች፣ ሁሉንም ከዚህ ወስዳለሁ እያለ አሰበ። ቃሲም ሁሉንም ሳንቲሞችና የከበሩ ድንጋዮች በከረጢት ሞላ። ነገር ግን ለመመለስ ወደ በሩ ሲመጣ እዚያው ቆሞ እያሰበ ነበር። ቃሉ ምን ነበር? ክፈት ገብስ፣ ክፈት ስንዴ፣ አንድ ሰው ይክፈተው። በደስታው ቃሲም የይለፍ ቃሉን ረሳውና በዋሻ ውስጥ ተቆለፈ። ከጥቂት ጊዜ በኋላ ፈረሶቹ ሲያንኳኩ ሰማ። 40ዎቹ ሌቦች ወደ ዋሻው ተመልሰው መጥተዋል። ሴሰሚ ክፈት። በሩ እንደተከፈተም ሁሉም ቃሲምን በበሩ አጠገብ በጉልበቱ ተቀምጦ አገኙት። አንድም ጥያቄ ሳያቀርቡለት መሪው በጩቤው ገደለውና አስከሬኑን በውስጥ ትቶት ሄደ። የቃሲም ሚስት ስለ ቃሲም መጥፋት ለአሊባባ ልትነግረው ሄደች። ወደ ዋሻው ሄዶ ነበር። እስቲ እሱን ለማግኘት እሄዳለሁ። አሊባባም ወደ ዋሻው ሄደና የቃሲምን አስከሬን እዛው ተኝቶ አገኘው። አይ ወይኔ እያለ በጣም በማዘን በበቅሎ ላይ አድርጎ ወደ ቤቱ ወሰደው። የቃሲምም የቤት ሰራተኛ ሞርጊያና ስለ ክስተቱ ሁሉንም ነገር ሰማች። የሞቱን ምክንያት ከሁሉም መደበቅ አለብን። እሱ የታመመ መስሎ እንዲታይ መድኃኒት ለማግኘት ወደ ሐኪም ቤት ሄዳለሁ። ነገ ጠዋትም እንደሞተ እናሳውቃለን። ጥቂት ቀናት አለፉ። የቃሲም ሚስት ሐዘኑን መቋቋም አልቻለችምና ሞተች። እዚህ የሚያገለግል ማንም አልቀረም። እባክሽ በቤትሽ እንድሰራ ፍቀጅልኝ አለች ሞርጊያና። አሊባባ ብልህ ልጅ እንደሆነችና ወደፊት ጠቃሚ እንደምትሆን ያውቅ ነበር። ስለዚህ ሞርጊያናን ወደ ቤቱ ወሰዳት። በማግስቱ ሌቦች ወደ ዋሻው መጡ። አስክሬኑ የት ነው? ምስጢራችንን የሚያውቅ ሌላ ሰው አለ። ይህ በሕይወታችን በሙሉ የሰበሰብነው ሀብት ነው። ከማጣታችን በፊት ጠላታችን ማን እንደሆነ ማወቅ አለብን። ወደ መንደሩ ሂዱና በቅርቡ የሞተውን ማን እንደሆነ እወቁ። ሁሉም ሌቦች ለማወቅ ወደ መንደሩ ተበተኑ። አንድ ሌባ ወደ ሐኪም ቤት መጣ። ሰላም ዶክተር፣ በጥቂት ቀናት ውስጥ የሞተ ሰው ታውቃለህ? ኦ ቃሲም ሞተ። የቤት አገልጋዩም ምልክቱን እንደገለጸችው መድኃኒት ሰጠሁት፣ ግን ሞተ። በጣም አዝኛለሁ። ይህ በጣም መጥፎ እድል ነው። ቤቱ ከየት ነው? በዚያ ቤት ማንም አይኖርም፣ ግን ወንድም አለው አሊባባ በሸለቆ ውስጥ ይኖራል። ሌባው አሊባባ አስከሬኑን የተሸከመው እሱ መሆን አለበት ብሎ ተጠራጠረ። ስለዚህ በሌሊት ወደ ቤቱ ሄደ። በጎዳና ውስጥ ማንም አልነበረም። በበሩ ላይ ምልክት አደረገ። ነገ ቡድኔን አመጣለሁ፣ በቤቱ ውስጥ ያሉትን ሁሉ ገድላለሁ በማለት አሰበ። በማግስቱ ጠዋት ሞርጊያና በበሩ ላይ ያለውን ምልክቶች አየች። ብልሃ ሞርጊያና ለቤተሰቡ አደጋ እንዳለ ገመተች። በጎዳና ውስጥ ያሉትን ሁሉንም ቤቶች በተመሳሳይ ምልክት አደረገችባቸው። እኩለ ሌሊት ላይ ሌቦቹ ወደ መንደሩ መጡ። ነገር ግን ሁሉም ቤቶች በተመሳሳይ ምልክት ስላላቸው ግራ ተጋቡ። ተስፋ ቆርጠውም ተመለሱ። ነገ እኔ ራሴ ሄጄ አጣራለሁ አለ አለቃው። አለቃው አሁን ራሱ ለመሄድ ወሰነ።
ነገር ግን ከሌሎች የበለጠ ብልህ ስለነበር ቤቱ ላይ ምልክት አላደረገም። ነገር ግን ሊረሳው በማይችል መልኩ በቅርብ ተመለከተው። 40 በቅሎዎችንና 40 ባዶ በርሜሎችን ጠራ። አንዱን በርሜል በዘይት ሞላው። በቀሩት በርሜሎች ውስጥ ሌሎቹን ሌቦች እንዲደበቁ ጠየቀ። መሪው ከዚያም የዘይት ነጋዴ መስሎ ተቀየረ። ወደ አሊባባም ቤት ሄደ። ኳ ኳ ኳ ኳ። ማንን ማግኘት ይፈልጋሉ? እኔ የዘይት ነጋዴ ነኝ። ዘይት ለመሸጥ ወደ እስያ እየተጓዝኩ ነው። ሌሊት ነውና ለማደር መጠለያ እየፈለኩ ነው። ይህ ለመጓዝ ትልቅ ርቀት ነው። እባክህ ወደ ውስጥ ግባና ረፍት አድርግ። መጀመሪያ በርሜሎቹን ልይ። ኦ ለምን አይሆንም? እንደ አንቺ ያለች ቆንጆ ልጅ መጀመሪያ ለደህንነቷ ማረጋገጥ አለባት። ሞርጊያና በዘይት የተሞላውን በርሜል በእድል ከፈተች። እርግጠኛ ሆነች። መሪው እፎይታ አገኘ። ሁሉም ገቡ። ሞርጊያና ሌሊት ጣፋጭ ራት አዘጋጀች። ራቱን አቅርባ በነጋዴው ጣት ላይ ያሉትን ቀለበቶች አንዱን አየች። አሊባባ ከሀብቱ ጋር የገዛው ተመሳሳይ ቀለበት መሆኑን ተገነዘበች። እንደገና ጥርጣሬ አደረባት። ቀስ ብላ ወደ በርሜሎቹ ቀረበችና ኳኳ ኳኳ አንኳኳች። እንውጣ ጌታዬ። ሞርጊያና ሙሉ ዘዴውን ተረዳች። ሁሉም በርሜሎች ፈተሸቻቸውና በውስጣቸው የተደበቀ ሌባ አገኘች። በዘይት የተሞሉትን በርሜሎች ወስዳ በትልቅ ድስት ውስጥ አሞቀቻቸው። ከዛም አንድ ሙሉ ማሰሮ የሞቀ ዘይት በእያንዳንዱ በርሜል ውስጥ አፈሰሰች። በዚህ መንገድ ከሌቦቹ መንገዷን አጸዳች። በሌሊት መሪው ሌሎቹን ሌቦች ለመጥራት መጣ። ነገር ግን በርሜሉን ሲከፍት ደነገጠና ፈራ። በራሱ ወጥመድ ውስጥ ተያዘ። ከዛም በፍርሃት ሸሸ። በማግስቱ ሞርጊያና ክስተቱን ለአሊባባ ነገረችው። ሕይወቴን አድነሽልኛል። በቂ አመሰግንሽ ዘንድ አልችልም። ልጄ፣ ካሁን በኋላ የዚህ ቤተሰብ አባል ነሽ። የቤት አጋዥ አይደለሽም። አመሰግናለሁ ክብሩነቶ። ሁሉም እንደ ደስተኛ ቤተሰብ አብረው መኖር ጀመሩ። የሀብቱን ዋሻ ምስጢር የሚያውቀው አሊባባ ብቻ ነበር።